ባለትዳር ነው አይደል? ባለትዳር ነው ባይዘው። ማርቆስ 9 ላይ ነው እኮ እዚሁ ንቀር ያለው። ማርቆስ 1 ላይ ሄዱና አንብቡ። አማቱ ከንዳት ተፈወሰች የሚል አማት ምንድነው? ይላስተምር አማርኛውን እዚህ የሚስቱ እናት ባለትዳር ነው። እታች እህት ሚስት አለች፣ ልጆች አሉ። ደሞ ቅፍርናሆም ነው አሉ። አዎ ቅፍርናሆም 35 ክፍል ያለው ቤት ነበረው ይላሉ። እንደዛ አይነት ቤት ያለው ሰው ገስታውስ ነው። ቤተሰብ ሰብስበው የሚያኖረው ለዛ ነው። ልክ ቤት ነበረው። ስለዚህ ጥሩ ነው ማለት ነው ኑሮ። እሱ ነው እዚሁ እንቀራል። እታች ይምጡ አልሄድም አለ። እንደዚህ አይነት ነገር በህይወቱ ላይ ባገኛቸው ስኬቶች መካከል እንደዚህ አይነት ደስታና የእግዚአብሔር መገኘት አይቶ አያውቅም። ከምንም ይሄ ይበልጣል አለ። ምንም ይቅር፣ እዚሁ እንኑር። 3 ዳስ እንስራ